ዩቲናስና አዶናይ ለአመቱ ምርጥ ቲክቶከርነት እየተፎካከሩ ነው። እስካሁን ባለው ድምጽ አዶናይ ኃይለ ሚካኤል በ164,000 እየመራ ይገኛል። ዩቲና ደግሞ 132,000 ድምጽ አግኝታለች። ትናንትና ሰይፉ ላይ ቀረበችው ዩቲና በትንሽ ሰዓታት ውስጥ ከ20,000 ድምጽ በላይ ጨምራለች። ምክንያቱም ሰይፉ ነው። ይህም የአዶናይ አድናቂዎችን አስቆጥቷል። ከተሰጡት አስተያየቶች መሃል የሚከተሉት ይገኛሉ። በዚህ ሰዓት ዩቲና ሰይፉ ማቅረብ አልነበረበትም፣ ካቀረበም አንድ ላይ መቅረብ ነበረባቸው። ሰይፉ አውቆ ዩቲና እንድትመረጥ ስለፈለገ ነው ከአዶናይ ጋር መኪናውን ለመውሰድ እየተፎካከሩ ባለበት ጊዜ ዩቲን ብቻ ለምን አቀረበ የሚሉ ይገኙበታል። ጉዳዩን ወደ ዘር ፖለቲካም ይወስዱ አልጠፉም። በሌላ በኩል የዩቲና አድናቂዎች እንዲህ ብለዋል። ሲጀመር ከሌሎች ቲክቶከሮች ጋር መወዳደር የለባትም። እኔ መጀመሪያ ቲክቶክን ማቆ በሷ ነው። አሁን የምትሰራቸው አጫጭር ቪዲዮዎች ፊልምን ያስንቃሉ። የቲክታክ ንግስትነቷን አረጋግጣለች። መኪናዋም ለሷ ይገባታል ይላሉ። ሰይፉ በሚቀጥለው ሳምንት አዶናይን ይጋብዟል ብዬ ተስፋ አደርጋለሁ። አዶናይ በአሁን ሰዓት በ30,000 ድምጽ ልዩነት ዩቲናን እየመራት ነው። የቀድሞ የአቢሲና ቫይን አባል ዮናታን ደረሰ ወይም ዮናታን የድንግል ልጅ እጅግ አዝናኝ አስተማሪ ቆይታ ከወች ጉድ ፖድካስት ጋር አደረገ። ብዙዎች በታሪክ አቀራረቡ ተገርመዋል። ዮኒ ኮሜዲያን መሆን ነበረበት። ወሬን ዮኒ ያውራት፣ ቤስት ስቶሪ ቴለር ነህ፣ እንደዛሬ ስቅ ያላቅም የሚሉ ከብዙ ሺህ ኮሜንቶች መሃል ናቸው። ዮናታን ስለ አስተዳደጉ፣ ስለ ቤተሰቡ፣ ስለ አቢሲና ቫይን የፍቅርና የዩኒቨርሲቲ ህይወቱ ካነሳቸው ጥቂቶቹ ናቸው። ፖድካስቱን ያያችሁት እንዴት አገኛችሁት? እስካሁን ቃለ መጠይቁን ካላያችሁት ወቸው ጉድ የዩቲዩብ ገጽ ላይ ገብታችሁ እንድትመለከቱት እጋብዛለሁ። እጅግ አስተማሪና አዝናኝ ቆይታ ሆኖ አግኝቼዋለሁ።